የትግራይ እናት በህወሓት ምክንያት አንገቷን የደፋችበት ቦታ ህጸጽ በትግራይ ህዝብ ስም እየነገደ የትግራይ ህዝብ ላይ እንደ መዥገር ተጣብቆ ላለፉት በርካታ ዓመታት ደሙን ሲመጥ የኖረው ህወሓት ለትግራይ ህዝብ የስቃይ የመከራ የእልቂትና የረሃብ ምክንያት መሆኑን አሁንም ቀጥሎበታል። ለዚህ ደግሞ በትግራይ ክልል ሰሜናዊ ምዕራብ ዞን አስገደ ወረዳ ከእንደ ስላሴ ሽሬ ከተማ አቅራቢያ ከምትገኘው ህጸጽ ላይ ለአይንና ለጆሮ በሚዘገንን ሁኔታ በህወሓት አደርባይነት ምክንያት የተፈጠረውን ሰው ሰራሽ ረሃብ ማየት በቂ ነው። የፕሪቶሪያው ስምምነት ለሰላም ነበር። ለታደሰ ወረደና መሰሎቹ ግን የፖለቲካ ቁማር መጫወቻ ሆነ። ታደሰ ወረደና ቡድኑ በአንድ እጃቸው እርዳታውን እየቦጠቦጡ በሌላ እጃቸው ህዝቡ ተራበ፣ መንግስት አልደረሰልንም እያሉ ያዞምባ ያፈሳሉ። በሁለት ቢላ እየበሉ ስልጣንን ካላገኘን ህዝቡ አይመለስም በሚል እኩይ መርህ ወገኑን በመጠለያ ጣቢያዎች አግቶ ይዞታል። እውነተኛ አዛኝ ተፈናቃዩን ወደ ቤቱ ይመልሳል እንጂ ለስልጣን መደራደሪያ አያደርገውም። የታደሰ ወረደ ቡድን ለስልጣን ጥማቱ ሲል የራሱን ህዝብ በረሃብና በስደት እየቀጣ ይገኛል። ዛሬ በህጸጽ ተርበው አንጀታቸው ርቋቸው ከሰውነት ተራ ወጥተው በድንኳን ተጠልለው የምናያቸው ሰዎች ትላንት አረረም መረረም የራሳቸው ቤት የሚተዳደሩበት ስራና ህይወት የነበራቸው ሰዎች ናቸው። ነገር ግን በህወሓት ምክንያት ከቤት ንብረታቸው ተፈናቅለው በረሃብ እየተሰቃዩ 5 ክረምት አሳልፈዋል። የትግራይ እናት ፊቷ አመድ መስሎ አፏ ደርቆ ስናያት በህወሓት ሰራሹ ጦርነት ምክንያት ልጆቿን ገብራ ያለ ጧሪ ቀባሪ እንደቀረች አስታውሰን አሁን ደግሞ እሷም በቁሟ ረሃብ እያንገላታት ወደ ተሰዉ ልጆቿ ለመሄድ ስትማጸን ስናያት ሰው መሆናችንን እንድንጠላ ያደርጋል። በአንድ ወቅት መሶቧ ሙሉ የነበረች ከራሷ አልፋ ለሌላው የምታጎርስ የትግራይ እናት የሚያበላትን አጥታ አስተዋሽ ጠፍቶ ሰውነቷ ተጎድቶ በረሃብ አለንጋ ተገርፋ በህይወትና በሞት መካከል ሆና ድምጿ እየተቆራረጠ ድረሱልኝ እያለች ነው። የትግራይ አባትም ቢሆን ቤተሰቦቹን በጉልበቱና በላቡ የማንንም እጅና እርዳታ ሳይጠብቅ ማስተዳደር ይችል ነበር። ነገር ግን በህወሓት ሰራሹ የረሃብ ገፈት ቀማሽ ሲሆን ግን ጉልበቱ ከርቶት ያ ማንንም ሳይጠብቅ በራሱ ጉልበትና ላብ ቤተሰቡን ሲያስተዳድር የነበረው ሰው ዛሬ ላይ እሱም የሰው እጅ ጠባቂ ሆኖ በህጸጽ ማየት ልብ ይሰብራል። የትግራይ ወላጆች ልጆቻቸውን የቀይ ጥቁር ሆነው በመከራ አሳድገው ጧሪ ቀባሪ ሊሆኑላቸው ሲገባ ህወሓት ልጆቻቸውን መሳሪያ አስታጥቆ የስልጣን ወንበሩን በማስጠበቅ ሀብት ያከማቻል። የትግራይ ወላጆች ያለ ጧሪ ቀባሪ የመከራ ህይወት ይኖራሉ። የህወሓት ሽማግሌዎች ግን የተንደላቀቀ ህይወት ይኖራሉ። ልጆቻቸውንም በአውሮፓና በአሜሪካ ቅንጡ ህይወትን ይኖራሉ። በስማቸውም ተቆጥሮ የማያልቅ ሀብት ያከማቻሉ። ምስኪኑ የትግራይ ህዝብ ግን በህጸጽ እንዲህ በመከራ ውስጥ ሆኖ ማየት በእውነት ያማል። የትግራይ ህዝብ ከህወሓት ያተረፈው ነገር ቢኖር ስቃይን፣ ጦርነትንና ረሃብን ብቻ ነው። ታዲያ ህወሓት ለትግራይ ህዝብ ዳና ሸክም እንደሆነ ለመረዳት ከዚህ በላይ ምንም ማሳያ የለም። ከዚህ በተጨማሪ ህወሓት ትክክለኛ ማንነቱን የትግራይ ህዝብ ቢሞት ቢራብና ቢፈናቀል ቅንጣት ታህል ደንታ የማይሰጠው በትግራይ ህዝብ ስም የሚነግድ ስብስብ እንደሆነ ህጸጽ ለዓለም ህዝብ አጋልጣ አሳይታለች።